ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሎሎ የካሊድ ኤንድ የሂሳቅ እናት ዩቲዩብ ቤተሰቦችም ወደ ዩቲዩብ ተመልሻለሁኝ። የተመለስኩበትን ምክንያትም ብዙ ነገር ነው። መጀመሪያ ከእናንተ የምጠብቀው ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ከዛ ሲቀጥል እኔ በራሴ ለእህቶቼ እንድትማሩ የምፈልጋቸው ነገራቶች ብዙ ነገራቶች አሉ። ኢንሻአላህ በሰፊው ላይቭ ላይ እመጣለሁ። እንዲሁም ቪዲዮ እየሰራሁኝ እለቃለሁ እና ከእናንተ ግን የመጀመሪያ ትብብሬ የምፈልገው ላይክ እና ሰብስክራይብ የምትለውን በተን አንድ ጊዜ ትጫናታላችሁ ማለት ነው ቤተሰቦቼ። ከዛ ሲቀጥል ዛሬ ለራሴ ጥያቄ የሆነብኝ ነገር እና ለራሴ ምን ተማርኩበት ያልኩትን ነገር ጠቀስ ጠቀስ አድርጌ በዝርዝር አስረዳችኋለሁ። ከዛ ደግሞ በበለጠ በብዛት ሰፋ ባለ ጊዜ ላስረዳችሁ እወዳለሁ ማለት ነው። እኔ ዛሬ ከራሴ እንደ ስህተትም ላይሆን ይችላል ስህተትም ላይሆን ይችላል ያኔ የሁላችንም ማስተሳሰብ ሊለያይ ይችላል ማለት ነው። የሁላችንም ማስተሳሰብ ሊለያይ ይችላል ስል አንዳንድ ጊዜ አይደለም አርቀን የምናስባቸው ነገሮች ለኛ መጥተው ፈተና ሊሆኑ ይችላሉ፣ የድካም ጎን ሊሆኑ ይችላሉ። እንዲሁም ደግሞ በተቃራኒ የጥንካሬ ጎን ሊሆኑ ይችላሉ። ጥንካሬ የምንላቸው አንድ ነገር አሉ፣ ድካም የምንላቸው አሉ፣ የምንማርባቸው አሉ፣ ጥናት የምንልባቸው አሉ። እነዛን የምንወጣቸው ከጎናችን ሰዎች ያስፈልጉናል። ሰዎች ያስፈልጉናል ስላችሁ አይዞሽ የሚል አይዞህ የሚል አንዳንድ ሰዎች አይዞህ የሚሉን ነገሮች የውሸት አፍ ላይ ወይም ደግሞ እዚህ ምላስ ላይ ብቻ ሊሆኑ ይችላሉ። አንዳንድ ሰዎች ደግሞ አይዞህ ወይም ደግሞ አይዞሽ የሚሉን ከልባቸው ሊሆን ይችላል ማለት ነው። እነዛን ነገሮች ግን እኛ ራሳችን ሚዛናዊ ማድረግ አለብን። ካፋቸው ወይም ደግሞ በምላሳቸው አይዞሽ ወይም ደግሞ አይዞ የሚሉ ሰዎች ምን አይነት ነገር ለኛ ያደርጋሉ? ምን አይነት አስተዋጽኦ ያደርጋሉ? እዛው ላይ በወሬ ነው ወይስ በተግባር ነው? እንዴት ነው ብለን ራሳችን የምናገናዝበን። ብዙዎቻችን የምንወደው የምላስ ሆታ እንወዳለን፣ የምላስ አይዞሽ እንወዳለን፣ የምላስ አጃግኖች እንወዳለን፣ በምላስ አለንልሽ አለንልህ የምንባል ይችጅ እንወዳለን። አብዛኞቻችን ከ195% ይችን ነገር እንወዳለን። ከዛ በተረፈ ግን ኢንሻአላህ በኮሜንት አሳውቁኝ። ሰፋ ባለ ቪዲዮ እመጣለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።